ሰላም እንዴት ናችሁ? የዋንጫ ቲዩብ ቤተሰቦች ዛሬ እሁድ ታህሳስ 5 ወደ ስውሯ ማርያም ለመሄድ በጧት ተነስተናል። እንደምታዩት በእግራችን ነው እየሄድን ያለነው። አጋጣሚ አሁን እየሄድንበት ያለውን መንገድ አንድ ሁለት ልጆች እናውቀዋለን በሚል በድፍረት ነው እነሱን አምነን እየተከተልናቸው እንገኛለን። እንግዲህ እንደምንደርስ ተስፋ እናደርጋለን። አብራችሁኑ ተከታተሉ። ዋንጫ ቲዩብ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት ማድረግ ያበረታቱን። የተለያዩ መንፈሳዊ ጉዞዎች ስናደርግ ለእናንተ ለቤተሰቦቻችን የምናደርሳችሁ ይሆናል። አይ እኔ ግን የሚያውቁት ይመስለኛል። አንተ ዝም ብለን የሰጋው በጣም ሩቅ ነው እኮ ከሀገር ሊያስወጡን እኮ ነው። ምንድነው በአቋራጭ እንሂድ እያልናቸው እኮ እነሱ ነው እኮ። ግን አቋራጭ መንገድ ይሻላል ቶሎ እንደርሳለን ብለው አንድም ሰው የለ እኮ። ደግሞ ምንም የሚታይ ነገር የለም እንዴ። እኔማ እውነት እንዳልከው ከሀገር ሊያስወጡን ሳይሆን አይቀርም። ለማንኛውም እየተከተልናቸው ነው። በጣም ነው የሚራመዱት። እስካሁን ከአንድ ሰዓት በላይ የሚሆን ተራምደናል። ግን እስካሁን ምንም ያየነው ፍንጭ የለም። ለመድረስ ወደ ቦታው መበርታት ነው። እጅ አንሰጥም፣ እንራመዳለን። ጓደኛዬ ጭራሽ ሶምሶማ ጀምሯል። ያው ለመድረስ ማን አድርገው ጥረት የለም። ግን እንደምታየው መንገድ ላይ ምንም ነገር የሚታይ ነገር የለም። እንኳን ጭራሽ ለጥ ያለ ሜዳ ነው። አንዳንዱ ገደል ቢሆን በእርግጥ ተንከባለልን። ይችን ድልድይ የምታውቋት እስኪ በኮመንት አሳውቁን፣ ያለንበትን ቦታ እንድናውቀው። ኧረ መንገድ የሚመሩንም ልጆች በጣም ርቀውን ሄደዋል። ጓደኛዬም ደክሞታል። እኔ ራሴ በጣም ደክሞኛል ብታይ። ኧረ እንሂድ። አንደርስም እንዴ? እንደርሳለን። ከዚህ በላይ መሄድም አልችልም፣ ደክሞኛል። አይዞን እንዴ፣ ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ ነው የሚለው እኮ። አይዞ፣ ተነስ ተነስ። እንደምታዩት ለጥ ያለ ሜዳ ነው። እነኚህ ልጆችም ጥለውን ሄደዋል። እኛም የስራችን ሁኔታ ብዙ ጊዜ የእግር መንገድ ያለው አይደለም። ከስራ ወደ ቤት የምንሄደው እንዲሁ ቅርብ ነው። ብዙ ጊዜ ስራችን ወንበር ላይ ስለሆነ ሲሽከረከሩ መዋል። አሁን እንዴት እንራመደው? እንደምታዩት ይኸው። ኧረ በስመ አብ! ይሄ ሁሉም አንተ ግን ይሄ ሁሉ መሬት አለ፣ ነፃ መሬት የገበሬ ቢሆንም ይኸው። አሁን ወደ ጎን 1000 ወደፊት 1000 ብሮጥ አይሰጡኝም። ምን ይመስላል? እሱን እድል ባገኝ ራሴ እሞክራለሁ። እድሉን ባገኝ እኔ ራሱ እሞክራለሁ እያለ ነው። እናንተ ምኑ እንደዚህ የእግር መንገድ ወጣ እያላችሁ ሂዱ፣ ጎበዞች ትሆናላችሁ ብዬ አስባለሁ። እነኚህ ልጆች ርቀውን ሄደዋል። ሮጠንም ቢሆን በዳዴም ቢሆን መድረሳችን አይቀርም አይደል? እንደዛ ነው። አብራችሁን ቆዩ። ላይክ፣ ሼር፣ ኮሜንት በማድረግ ተባበሩን። አሁን አንድ ሁለት ሰዎች አግኝተናል። ደስ የሚለው እዛ ጋር ይታያችሁ ከሆነ አህያ ጭነው የሚሄዱ ሁለት ሰዎች አይተናል። ተመስገን። እኔማ በቃ የጠፋው ነበር የመሰለኝ እኮ። ብንሮጥ ሳይሻል ግን አይቀርም። በዚህ አያያዛቸው የምንደርስባቸው አይመስለኝም። ልጆቹ እየጠፉብን ነው። ጓደኛዬ ደግሞ ትንሽ ወደ ኋላ ቀርቶብኛል። እሱን ልጠብቅ ወይ ወደፊት ልሂድ? አሁን ተወዛግቤያለሁ። የቀደመህን አስቁመህ ሳይሆን ሮጠህ ድረስበት በሚለው መርህ እኔ ልሮጥ ወስኛለሁ ወደፊት። አብራችሁን ቆዩ። በመጨረሻ እየደረስንባቸው እንገኛለን። ልጆቹን አይሰማም ድምጽ እንዴ? አንተ እየደረስን ነው ማለት ነው። ድሮም እኮ ደፋርና ጭስ መውጫ አጣም ይላል። ያን ሁሉ ሜዳ አቋራርጠን ከ2 ሰዓት በላይ ጉዞ አድርገን አሁን እስኪ ቤተክርስቲያን ድምጽ እየተሰማን ነው። የሌላ ደብር ካልሆነ ብቻ እየሰማን ነው። አብራችሁን ቆዩ። በእርግጠኝነት እነኚህ ልጆች ግን መቅደም ይኖርብናል አይመስልም? በሚገባ ዞር ብለው ራሱ አላዩንም፣ ቼክ አላደረጉንም ብለው ወደፊት። እንደዚህ አይነት መንገድ መሪ እንዲህ ደከማችሁ ወይ ምናምን አይሉም። ደርሰንባቸዋል። አሁን እንዲሁ እኮ ነው። ደክሞ እንደገና አዲስ ኢነርጂ ያገኛል ሰውነት። እንደምንቀድማቸው ተስፋ አደርጋለሁ። አብራችሁን ቆዩ ብቻ እናንተ። ኧረ በስመ አብ! እንደዛ ከተማ ላይ ተጨናንቀን እንደዚህ ወጣ ብሎ መኖር እየተቻለ በእውነት
ተፈጥሮ ያስገርማል። ያው እንደደረስን መረጃዎች ይጠቁማሉ። እንዴት ነው ስንመለስ በእግራችን ነው? አንተ ለነገሩ ቢሆን ደስ ይላል ይመስለኛል። በጣም ተመችቷል። እውነት ነው። አይ አሁን እስማማለሁ። በእርግጥ ብዙ ህዝብ ከተለያየ ሀገር አቆራርጦ ይመጣል። ያ ደስ የሚል ነገር ነው። ግን ለመመለስኛ ትራንስፖርትን ምርጫችን አድርገናል። ትንሽ ርቀት ነው የቀረን። ወደ 3 ሰዓት የሚጠጋ የእግር መንገድ ጉዞ አድርገናል። ደስ ይላል። እኔ ወድጄዋለሁ። ነገም ከነገ ወዲያም እንመለሳለን። አይ ከአንገት በላይ ነው። ያው የሚሆን ነገር ነው። እንዲህ ወደ ሌሎች አድባራት ቤተክርስቲያናት እየሄድን እንሰራላችኋለን። እናንተም ቪዲዮን ከወደዳችሁት ላይክ፣ ሼር አድርጉ። እንዲሁም ወደ ስውሯ ማርያም ብቅ እያላችሁ በረከት አገኙ እንላለን። ዋንጫ ቲዩቦች ነን። በድጋሚ አብራችሁን ቆዩ። እነኚህም ልጆች ምንም ቢቀርሙን አሁን ላይ ግን ደርሰንባቸዋል። ቅርብ ርቀት ላይ ነው የምንገኘው። በመጨረሻ ከፊት ሆነናል። እንዳልናችሁ ተናግረናል። እኛ ልጅ ቢሮጥ አባቱን አይቀርምም። ቢደክመንም ቤተክርስቲያኗ እንዲህ ደርሰናል። ትንሽ ነው የቀረችን። መሪነቱንም ይዘናል። ወደዛ ቢሄዱ ይሻላል። Dagen
አንዱ ተስፍለገት አውቀዋለሁ ቤዛዊት ሲመጡ ዝም ብዬ ዞር Come on,